ባለፈው የመጀመሪያ ስለ ኤችቲኤምኤል በሰራነው ቪዲዮ ላይ ኤችቲኤምኤል ማርክአፕ ላንጉጅ እንደሆነ ኤችቲኤምኤል ማርክ ለማድረግ ወይ አኖቴት ለማድረግ የተለያዩ ኤሌመንቶችን እንደሚጠቀም ታጎችን እንደሚጠቀም አውርተናል። ከነዚህ መካከል መሰረታዊ የምንላቸው ኤችቲኤምኤል ሄድ እና ቦዲ እንደሆኑ በተጨማሪም ምን አይነት ኤችቲኤምኤል ቨርዥን እየተጠቀምን እንደሆነ ለመግለጽ ለምሳሌ እኔ ኤችቲኤምኤል 5 መጠቀም ለመናገር ስፔሻል የሆነ ዶክ ታይፕ የሚባል ታግ መጠቀም እንዳለብኝ ኤችቲኤምኤል ላንግ በሚለው አትሪቢዩቱ ተጠቅመን ምን አይነት ቋንቋ እየተጠቀምን እንደሆነ መናገር እንደምንችል በተጨማሪም ማንኛውም ዌብ ፔጃችን ላይ ዲስፕሌይ የሚሆን ኮንቴንት በሙሉ ቦዲ ኤሌመንት ውስጥ እንደሚጻፍ ዌብ ፔጃችን ላይ ዲስፕሌይ የማይሆን ነገር ግን ስለ ዌብ ፔጃችን መረጃ የያዘ ሜታዳታ የምንለውን ማለት ነው ርዕሱ፣ ካራክተር ሴቱ፣ ኦተሩ፣ ሞባይል ሪስፖንሲቭ ነው፣ በማንኛውም ሞባይል፣ ታብሌት፣ ዴስክቶፕ ኮምፒውተር ዌብሳይታችንን ስንከፍተው በትክክል ይታያል የሚለውን ሁሉ ለመግለጽ በተጨማሪም ስለ ዌብሳይቱ ሌሎች መረጃዎችን ሰርች ሲደረግ እንዲገኝልን ጥሩ ሰርች ኢንጂን ኦፕቲማይዜሽን ስኮር እንዲኖረው ስንፈልግ የተለያዩ መረጃዎችን ሄድ ኤሌመንት ውስጥ እንደምናስቀምጥ ሌሎች ኤክስተርናል ሲኤስኤስ ፋይሎችን ወይም ፔጃችንን ለማሳመር ለማስዋብ የምንጠቀምበትን ፋይል ሁሉ ሊንክ ለማድረግ ሄድ ኤሌመንት ውስጥ እንደምናስቀምጥ አይተናል። ከዛም በኤች1 ኤሌመንት ውስጥ ማይ ፈርስት ዌብ ፔጅ የሚለውን ጽሑፍ ጽፈን አቁመን ነበር። በዛሬው ቪዲዮ ደግሞ ስለ ኤችቲኤምኤል ሄዲንግ ከኤች1 ከጀመረው ጀምሮ እስከ ኤች6 ያሉት ሄዲንግ የምንላቸውን ፓራግራፍ የምንለውና በአጠቃላይ ቴክስት ፎርማቲንግ የሚሉትን አይዲያዎች እናያለን። ስለዚህ ኤች1 ወይም ሄዲንግ በአጠቃላይ በኤችቲኤምኤል 6 ናቸው። የመጀመሪያው ኤች1 ነው። ከዛም ኤች2 ኤች3 እያለ እስከ ኤች6 ድረስ አለን ማለት ነው። ስለዚህ ሁለተኛው ኤች2 ማይ ፈርስት ዌብ ፔጅ ካልኩኝ የኛው ደግሞ በኤች1 ውስጥ ያለ ሌላ ንዑስ ርዕስ ማለት ነው። ዌብሳይታችን ርዕስ የምንሰጠው በኤች1 ኤሌመንት ነው። በአንድ ዌብ ፔጅ ውስጥ አንድ ኤች1 ነው እንዲኖር ሪከመንድ የሚደረገው። በዛ ርዕስ ውስጥ ያሉ ንዑስ ርዕሶች ደግሞ በኤች2 ይገለጻሉ ማለት ነው። ሰብ ቶፒክ ሊሆን ይችላል ይሄኛው ሄዲንግ2 ማለት ነው። ከዛ ደግሞ በሄዲንግ2 ውስጥ ሌላ ሰብ ቶፒክ ካለን እንደዚህ ካለን ደግሞ ኤች3 ልንጠቀም እንችላለን። ሌላውን በኤች3 ውስጥ ሰብ ቶፒክ ማለት አንዱ በአንዱ ውስጥ ያለ ልክ መጽሐፍ ሲዘጋጅ ማውጫ ላይ እንዳለው ማለት ነው። ወይም ደግሞ ቻፕተር 1 ቻፕተር 1.1 ቻፕተር 1.1 እያለ እንደምንሄደው ማለት ነው። አብዛኛውን ጊዜ ሳይዛቸው የኤች1 ተለቅ ይላል፣ ኤች2 ያንሳል፣ እስከ ኤች6 በጣም ስሞል ነው። እሱን ስናይ ለሳይዙ ታስቦ ይመስለናል፣ ግን ሴማንቲካሊ ትርጉም አላቸው። እነዚህ የሚያስተላልፉት የዶክመንታችን ሄራርኪ የጠበቀ እንዲሆን ነው እንጂ ሳይዙን ከፈለግን በሲኤስኤስ ነው ልናስተካክለው የምንችለው ማለት ነው እንጂ ለሳይዙ አይደለም የምንጠቀመው፣ ለስትራክቸር ነው የምንጠቀመው። ኤች4 ተመሳሳይ ለምሳሌ በኤች2 ውስጥ ተመሳሳይ ሌቭል ያላቸው ንዑስ ርዕሶች ካሉ ኤች3 ልንደግመው እንችላለን። እዚህ ጋር ሰብ ቶፒክ ሜቢ 2 ሊሆን ይችላል ይሄኛው። ከዛ ውጭ ደግሞ ኤች4 ካስፈለገን ኤች4ን ሄዲንግ 4 እንደዚህ እናስቀምጠው እንችላለን። ስለዚህ እንደምታዩት ከሞስት ኢምፖርታንት ወደ ሊስት ኢምፖርታንት እየሄድን ነው ማለት ነው። ስለዚህ ይህንን ከጻፍን ምንድነው የሚታሰበው? የኛው ዌብ ፔጅ የሚያወራው ስለዚህ ነገር ነው። ስለ ማይ ፈርስት ዌብ ፔጅ ነው የሚያወራው። እዚህ ውስጥ የሚጻፉ ነገሮች በሙሉ ከዚህ ጋር ሪሌትድ መሆን አለባቸው ማለት ነው። ስለዚህ እነዚህ ሄዲንግ እንላቸዋለን። ለምሳሌ እዚህ ጋር ብታዩ ኢትዮጵያን ኤርላይንስ ዌብሳይት ላይ እዚህ ጋር አለ። አሁን በኤች1 የተጻፈ ነው። ከዛ ፓራግራፍ አለው እዚህ ጋር ኤች2 እያለ ይቀጥላል። ሌላ በዚህ ውስጥ ሌላ ርዕስ ቢኖር በኤች3 እናስቀምጠዋለን። እንዴት ነው ኤች1 መሆኑን ያወቅነው? ይህንን ሰፋ እናድርገውና እንደዚህ ራይት ክሊክ አድርገን ኢንስፔክት ብንለው እዚህ ጋር ኤች1 መሆኑን ይነግረናል። አሁን እዚህ ጋር ብትሄዱ ራይት ክሊክ ኢንስፔክት አይው ኤች2 መሆኑን ይነግረናል። ይሄም ኤች2 ነው። ስለዚህ በኤች2 አስቀምጧል። በውስጡ ያሉትን ደግሞ በፓራግራፍ ዲስክሪፕሽናቸውን አስቀምጧል ማለት ነው። ስለዚህ ዶክመንታችንን በትክክል ስትራክቸር ለማድረግ ይጠቅሙናል ማለት ነው ሄዲንግ የምንላቸው። ፓራግራፍ ደግሞ እንዳሳያችሁ ዌብሳይቱ ላይ ስለዚህ ርዕስ ማብራሪያ this is a paragraph እንደዚህ ልንል እንችላለን። yes describing heading 1 ስለዚህ አንድ ፓራግራፍ አለን ማለት ነው። ሌላም ፓራግራፍ ካስፈለገን ለምሳሌ እዚህ ጋር ፓራግራፍ ካስፈለገን again p እንልና this is another paragraph you can say like this ፓራግራፍ ለምሳሌ በአንድ መስመር
በሙሉ እንደዚህ ከሚሆንብን በተለያየ መስመር ማድረግ ብንፈልግ እዚህ ጋር ኢንተር ስላልነው ብቻ ወይም በሁለት መስመር ስለጻፍነው ብቻ እዚህ ጋር በሁለት መስመር ይጻፋል ማለት አይደለም። እንደዛ ለማድረግ ምን ማድረግ አለብን? ብሬክ የሚባል እዚህ ጋር ብሬክ ቢአር አያቸውን ይህን ፓራግራፉን ከሁለት ከፈለልኝ ማለት ነው። በአዲስ መስመር ማድረግ ስፈልግ ወይም ኒው ላይን ስፈልግ ቢአር ታግን እጠቀማለሁ ማለት ነው። ሌላው ደግሞ ማይ ፈርስት ዌብ ፔጅ ከሚለው በታች አንድ መስመር ማስመር ብፈልግ ልክ ለየት ብሎ እንዲታይልኝ ከፈለኩኝ እዚህ ጋር ኤችአር የሚላለኝ ኤችአርን ብጽፈው እንደምታዩት እዚህ ጋር ሌላ መስመር ያመጣልኛል ማለት ነው። ስለዚህ የኔን ርዕስ ጀስት መስመር እንዲኖር አደረኩት ማለት ነው። ራሱን ጽሁፉን ማስመር ከፈለኩኝ ግን እዚህ ጋር ነው። እዚህ ጋር ይህን መጠቀም እንችላለን። እንደዚህ መጠቀም እንችላለን። በተጨማሪም ለምሳሌ እዚህ ጋር this is another paragraph የሚለው ጋር ሌላ ስፔስ መጨመር ብፈልግ እዚህ ጋር እንደዚህ ስፔስ እንደዚህ ብጨምር ይህንን ስፔስ HTML እዚህ ጋር ይጽፍልኝ። አያችሁ አንድ ስፔስ ብቻ ነው የሚጽፍልኝ። ይህንን ስፔስ ካጠፋሁት እዚህም ጋር ይጠፋል እንደምታዩት። እዚህ ጋር ግን እዚህ ጋር አንድ ስፔስ ከጨመርኩኝ እዚህም ጋር ይሰጠኛል ስፔስ። ሌላ ብዙ ስፔስ እንደዚህ ብጨምር ግን ስፔስን አላገኝም። እንደዛ ለማድረግ ምንድነው ማደርገው? እዚህ ጋር ኤንድ ነን ብሬክ ስፔስ ይችን ጽፋለሁ። ሌላ ስፔስ ጨምረኛል እንደምታዩት። አሁንም ይችን ኮፒ አድርጌ ብጨምረው እዛው ላይ ሌላ 3 ብጨምር 3 ጊዜ ሌላ ስፔስ ይሰጠኛል ማለት ነው። እንደዚህ የመሳሰሉ ኤሌመንቶች አሉ። አክቹአሊ እነዚህ ብዙም አስፈላጊ አይሆኑም፣ ምክንያቱም በሲኤስኤስ ከዚህ የተሻለ ስፔሲንግ መስጠት ስለምንችል ማለት ነው። ሌላው እዚህ ጋር ለምሳሌ this is a paragraph የሚለውን በጣም ቦልድ እንዲሆን ማድረግ ልፈልግ ይችላል። ቦልድ ለኛ ደመቅ ብሎ እንዲታይ እንደዛ ከፈለኩኝ በሁለት አይነት መንገድ አደርገዋለሁ። አንደኛው ቢ እዚህ ጋር ኦፕኒንግ ታግ አለኝ፣ የኛውን ክሎዚንግ ታጉን እዚህ ጋር ዘጋዋለሁ። ስለዚህ የኛውን ቦልድ ነው። ሌላ ደግሞ ስትሮንግ የሚል አለን። ለምሳሌ ይችኛውን ፓራግራፍ ስትሮንግ በሚለው ላድርጋት። ክሎዚንግ ታጉ ከእኛ ቦልድ ልናደርግ ከፈለግነው ወርድ በኋላ ነው መቀመጥ ያለበት። ሌላ ደግሞ ለምሳሌ ይችን ፓራግራፍ የሚለውን ቦልድ ማድረግ ብፈልግ እዚህ ጋር በሁለት አይነት መንገድ ማድረግ እችላለሁ። አንደኛው ቢ ታግ በመጠቀም ነው። ቢ እዚህ ጋር ክሎዚንግ ታጉን እዚህ ይዘጋለሁ። እዚህ ጋር እንደምታዩት ፓራግራፍ የሚለው ቦልድ ሆነልኝ። ሌላ ደግሞ እዚህ ጋር አሁንም ሌላ ፓራግራፍ የሚለውን ይሄንን በሌላ መንገድ ቦልድ እናድርገው ስትሮንግ በመጠቀም ስትሮንግ። አሁንም ይሄንን ክሎዚንግ ታግ እዚች ጋር አሁን ተመሳሳይ ነው ለኛ የሚታየን እንደምታዩት ተመሳሳይ ነው። እዚህ ጋር ፓራግራፍ ደመቅ ብሎ ነው የሚታየን። ግን ሁለቱ ልዩነታቸው ምንድነው? ይሄ በቢ የሰራ ነው በቢ ቦልድ ያደረግነው ሴማንቲክ ሚኒንግ የለውም። ያ ማለት ለኛ ብቻ ደመቅ ብሎ እንዲታይ ነው እንጂ ለምሳሌ ለአይነ ስውራን ለምሳሌ ስክሪን የሚያነብ ቴክኖሎጂ የተገጠመለት ከሆነ ቦልድን እንደምንም አያየውም፣ አንደርስታንድ አያደርገውም። ስትሮንግ የሚለው ግን በጣም አስፈላጊ እንደሆነ ይነግረዋል ማለት ነው። ስክሪን ሪደሩ እንደዛ ይረዳል። ሰርች ኢንጂኖችም ይሄ ነገር አስፈላጊ እንደሆነ ለምሳሌ ፔጃችንን ሰርች በሚደረግበት ጊዜ እዚህ ጋር ፎከስ ያደርጋሉ ማለት ነው። አስፈላጊ እንደሆነ ለምሳሌ ዴድላይን ሊሆን ይችላል። ከዚህ እስከዚህ ቀን ወይም ደግሞ የሚያበቃበት ቀን እዚህ ጋር ነው ተብሎ የተጠቀሰው ለምሳሌ ስትሮንግ ብናደርገው በጣም አስፈላጊ እንደሆነ ይረዳል ማለት ነው። ነገር ግን ቦልድ ከሆነ ለእይታ እኛ ስናየው ብቻ ደመቅ ብሎ እንዲታየን ነው ማለት ነው። በተመሳሳይ ኢታሊክ እና ኤምፋሲስ የሚባሉ ማለት ተመሳሳይ ለምሳሌ ይህንን ቶፒክ የሚለውን በአይ ታግ ኢታሊክ ማለት ነው እንደዚህ ባስቀመጠው እዚህ ጋር የተወሰነ ኢታሊክ ፎርም ይዞ ይቀመጣል። ነገር ግን እንዳልኳችሁ ሚኒንግ የለውም ለኛ ጋደም ብሎ ከመቀመጥ ውጪ። ለምሳሌ አንዳንድ እኛ ፓራግራፍ ውስጥ ከሌላ ቋንቋ የመጡ ቃላትን ሲቀመጡ ምናምን እንደዚህ ልናስቀምጥ እንችላለን። ግን እኛ የተለየ ኤምፋሲስ የተለየ አጽንኦት እንዲሰጥ ከፈለግን ኤምፋሲስ ወይም ኤኤም የምትለዋን ማስቀመጥ እንችላለን ማለት ነው። እዚህ ጋር ኤኤም አሁን እዚህ ጋር ተመሳሳይ ነው የሚመስሉት። ይሄም ኢታሊክ ነው፣ ይሄም ኢታሊክ ነው። ግን ይሄኛው ሴማንቲክ ሚኒንግ አለው፣ ይሄኛው የለውም ማለት ነው። ሴማንቲክ ሚኒንጉ ምንድነው? ለምሳሌ እንዳልኳችሁ ስክሪን ሪደሩ ለአይነ ስውሩ ቢያነብ ዌብሳይቱን ሲጠቀም በጣም እዚህ ጋር
ሰብሰብ ቶፒክ ብሎ ጀስት ጫን አድርጎ ልዩ ትኩረት ሰጥቶ ይችን ወርድ ያነባታል ማለት ነው። ኢታሊክ አይ ከተጠቀምን ግን እንደዛ አያደርግም፣ ምክንያቱም ሴማንቲክ ሚኒንግ ስለሌለው ማለት ነው። ሌላው ደግሞ ምንድነው ሃይላይት ማድረግ ብንፈልግ የሆነን ቴክስት የሆነ ሃይላይት ማድረግ ለምሳሌ ሄዲንግ ፎር የሚለውን ሃይላይት ማድረግ ብፈልግ ማርክ የሚባል ቴክስት ፎርማቲንግ ኤሌመንት እጠቀማለሁ ማለት ነው። ቴክስት ፎርማቲንግ ኤሌመንት ለምሳሌ እዚህ ጋር ሄዲንግ ፎርን ማርክ አደረገልኝ ማለት ነው። ስለ ከለሪንጉ ስለ ሳይዙ ምናምን አትጨነቁ፣ ሲኤስኤስ ነው ስለዚህ የሚሰራው። ይሄ ቤዚክ ኤችቲኤምኤል ስለሆነ ጀስት አዝ ኢት ኢዝ ነው የምንቀበለው ማለት ነው። ስለዚህ እንደዚህ ሃይላይት ማድረግ እንችላለን። ወይም ደግሞ ሌሎች ፎርሙላዎችን ላይክ ለምሳሌ ኤችቶ ብለን መጻፍ ብንፈልግ እዚህ ጋር እንደምታዩት አሁን ሁለት ወደ ታች ዝቅ ማለት ነበረባት። ስለዚህ እንደዚያ ማድረግ ከፈለግን ምንድነው የምናደርገው? እዚህ ጋር ሰብ ክሎዚንግ ታጉን ከሁለት በኋላ ነው የምንዘጋው። ሁለትን ሰብ በሚለው ቴክስት ፎርማቲንግ ኤሌመንት ኢንክሉዝ እናደርጋታለን ማለት ነው። ስለዚህ ኤችቶ እንደዚህ ይወጣልናል። ሌላ ደግሞ ላይክ ኤክስ ስኩዌር አይነት ነገር ኢዝ ኢኳልስ ቱ ኤም ስኩዌር የሆነ ፎርሙላዎችን ስንጽፍ ደግሞ ልናደርግ እንችላለን። ለምሳሌ ኤክስ ስኩዌር ማለት ብንፈልግ እቺን ሁለትን በሱፕ ቴክስት ፎርማቲንግ ኤሌመንት ውስጥ ማስቀመጥ ማለት ነው። እንደተለመደው ክሎዚንግ ታግን እዚች ጋር አስቀምጣለሁ። ስለዚህ እዚህ ጋር ኤክስ ስኩዌር የሚለው ይወጣልኛል ማለት ነው። ስለዚህ እነዚህን ኤች1፣ ኤች2፣ ኤች3፣ ኤች4፣ ኤች5፣ ኤች6 የምንላቸውን ሄዲንግ እንላቸዋለን። ይህንን በፒ የምንጠቀመውን ደግሞ ፓራግራፍ እንለዋለን። ሌሎች እነዚህ ኤኤም፣ ኤምፋሲስ፣ ስትሮንግ፣ ማርክ የምንላቸው እነዚህን ቴክስት ፎርማቲንግ ኤሌመንትስ እንላቸዋለን ማለት ነው። ስለዚህ በዛሬው ቪዲዮ እዚህ ጋር ይበቃል። በሚቀጥለው በሌላ ቪዲዮ እንገናኛለን። ሀሳብ አስተያየታችሁን በኮሜንት ግለጹልን።